በዚህ ሰዓት አንድ መረጃ ልንገራችሁ። ዛሬ ታህሳስ 3 ነው። ታህሳስ 3 ደግሞ የምን ክብረ በዓል ነው የምታውቁ ሁላችሁም ኮመንት ላይ አሳውቁኝ። በመካንነት የነበሩት ወላጆቿ ኢያቄምና ሐና በንጽህና በቅድስና ቢኖሩም በወቅቱ የነበሩት ካህናት ኦሪት ልጅ ስላልወለዱ መስዋዕታቸውን እንኳን ሊቀበሏቸው ፈቃደኛ አልነበሩም። ወላጆቿ ወደ እግዚአብሔር ጸልየው ልጅ ከሰጣቸው ለቤተ እግዚአብሔር ሊሰጡ ስዕለት ገብተው ቅድስት ድንግል ማርያምን ወለዱ። ዛሬ ታህሳስ 3 ታዲያ ለበዓታ ለማርያም ነው። እንኳን አደረሳችሁ፣ እንኳን አደረሰ። ከመቤታችን ከቅድስት ድንግል ማርያም በዓላት መካከል ታህሳስ በገባም በሶስተኛው ቀን የሚታሰበውና የሚከበረው በዓል በዓታ ለማርያም በመባል ይታወቃል። ይህም ማለት ታዲያ ቃሉ የግዕዝ ሲሆን የመቤታችን ወደ ቤተ መቅደስ የመግባቷን ዕለት የሚዘክረን በዓል ነው። እንኳን አደረሳችሁ። ታዲያ ድንግል ማርያምም በመልአኩ ብስራት የዓለሙ መድኃኒት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳለች፣ ወልዳለች። ይህችን ብርሃን የብርሃን እናት ገዳማውያን አባቶቻችን እንዲሁም ደግሞ እናቶቻችን መነኮሳት ዘወትር በጸሎታቸው ያስቧታል። እዚህን ገዳማውያን ደግሞ ማገዝ ከኛ ይጠበቃል። በዓታቸውንም እናጽና የሚል ጥሪ ለሙታን ሳይማር ቅዱስ ሚካኤል አንድነት ገዳም ውስጥ ላሉ ገዳማውያን ቀርቧል። ለዚህ ገዳም ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። በሱ ተጠቀሙ። እንዲሁም ደግሞ ከታች ባስቀመጥኩ ስልክ ደውላችሁ አባቶችን አገኟቸው። መልካም ቀን።